ዋው! አሁን ሰዓቱ የእያንዳንዳችን ሰዓትም እየሄደ ነው፣ ደቂቃውም ሰከንዱም እየሄደ ያለውና ይህን እንግዲህ ለመናገር የፈለኩበት ምክንያት ምንድን ነው? ሁላችንም በእግዚአብሔር የተፈጠርን ሰዎች መሆናችንን ለማሳወቅ ነውና ምክንያቱም እግዚአብሔር ሰማይ ምድር ሁሉ ከፈጠረ በኋላ የሚንቀሳቀሰው የማይንቀሳቀሰው ከፈጠረ በኋላ እግዚአብሔር የሰው ልጅ በራሱ መልክና አምሳል እንደፈጠረው የእግዚአብሔር ቃል ይነግረናል። ስለዚህ ይሄ በራሱ መልክና አምሳል የተፈጠረው የሰው ልጅ አትብላ የተባለውን በበላ ጊዜ የእግዚአብሔር ሕግ በጣሰ ጊዜ ከእግዚአብሔር መንገድ እንደወጣና እንደራቀ በዚህ ምክንያት ሞት እርግማን ወደዚህ ምድር እንደመጣ የእግዚአብሔር ቃል ይነግረናል። ስለዚህ እያንዳንዳችን በዚህ ምድር ስንኖር የአዳምና የሔዋን ዘሮች ነን። የተማርንም ብንሆን ያልተማርንም፣ አበሻም ብንሆን ፈረንጅ፣ ሃይማኖት ያለን ብንሆንም የሌለንም ሁላችንም በእግዚአብሔር ፊት በደለኞች ነን፣ ኃጢአተኞች ነን። ደግሞም የአዳምና የሔዋን ዘሮች ነን። በእነሱ ምክንያት ሞት ወደዚህ ምድር መጥተዋል። ከዚህ የምድንበትን መንገድ ነግራችሁ እፈልጋለሁ። ይሄም ደግሞ ምንድነው ብለን ስንል የእግዚአብሔር ቃል እንደሚናገር ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ስለሚል በክርስቶስ ኢየሱስ በኩል ቤዛነት የመዳን መንገድ እግዚአብሔር እንዳዘጋጀልን ይህን ለመናገር ነው። ስለዚህ በእርሱ የሚያምንም ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስከሚሰጥ ዓለምን ሁሉ እንዲህ ወዶአል ይላል። ዓለም በልጁ አምኖ እንድን ነው የላከው። ስለዚህ ይህንን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይነግረናል። ስለዚህ መዳን በሌላ በማንም የለም ይለናል። እንድንበት ዘንድ ከሰማይ በታች ለሰው ልጆች ሁሉ የሰጠ እሱ ብቻ ነው። ስለዚህ በዚህ አምናችሁ እንድድኑ ዛሬም ጥሬን አስተላልፋለሁ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ይህን ቃል ይነግረናል። ስለዚህ የመጨረሻው ዘመን ምልክት እያለቀ እየተፈጸመ ባለበት ዘመን ከእግዚአብሔር ጋር መታረቅ ያሸናል። ስለዚህ ዕድሜያችን እየሄደ ነው ያለው፣ ሰዓቱ እየሄደ ነው ያለው። በእግዚአብሔር ተቆጥሮ የሰጠን ጊዜና ሰዓት አለ። ያ ሰዓት አንድ ቀን ያበቃል። ለአንዱ 80፣ ለአንዱ 60፣ ለአንዱ 100 እግዚአብሔር እንዳሻው ለእያንዳንዱ ሰው ጊዜን ሰጥቷል። በዛ ጊዜ በሰጠን ዘመን ከእሱ ጋር ታርቀን እሱን እያመለክ እንድንኖር ዛሬም ጥሬን አስተላልፋለሁ። ኢየሱስ ክርስቶስ ይመጣል። ሲመጣ ደግሞ ይዞን ይሄዳል። ስፍራ አዘጋጅቶልናል። ይሄ የምናየው ሰማይ ምድር ሁሉ ያልፋል። የእግዚአብሔር ቃል ግን ለዘላለም ይኖራልና ከእሱ ጋር እንድትሆኑ ዛሬም ጥሬን አስተላልፋለሁ። እግዚአብሔር ዘመናችሁን ይባርክ። ወንድም ዶክተር ተመስገን ነኝ። ስለዚህ ልዩ ልዩ ጥያቄ ካላችሁ በ091337 4349 ወይም ደግሞ 0941 0197 40 ላይ ደውላችሁ ፊድባክም ካላችሁ ወይ ደግሞ ጥያቄ ካላችሁ መጠየቅ ይቻላል። እግዚአብሔር ይባርካችሁ። እግዚአብሔር ለመንግስቱ ያብቃችሁ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አሜን።